እሺ በዚህ ቪዲዮ እንዴት አድርገን የአሪፍ ስካን ሰርቪስ በመጠቀም በንግድ ባንክ፣ በቴሌብር፣ በሲቢኢ ብር፣ በአቢሲኒያ እና በኤምፔሳ የሚከፈሉን ክፍያዎች እንዴት ኢዚሊ አድርገን እንዴት በቀላል በሆነ ዌይ ቬሪፋይ ማድረግ እንደምንችል አሳያችኋለሁ። መጀመሪያ አሪፍ ስካን ዶት ኮም ዶት ኢቲ የሚለው ዶሜን ላይ ከሄድን በኋላ እንደዚህ አይነት ፔጅ ይመጣልናል። እዚህ ጌት ስታርተድ ፎር ፍሪ ኦር ደግሞ እዚህ ጋር ጌት ስታርተድ የሚለውን በተን ነካለን። ከዛ ስልክ ቁጥር ይጠይቀናል። ስልክ ቁጥራችንን እናስገባለን። ከዛ ሴንድ ኦቲፒ የሚለውን ከነካም በኋላ ወደ ስልክ ቁጥራችን ቬሪፊኬሽን ኮድ ይላክልናል። እሱም ቬሪፊኬሽን ኮድ እዚህ ጋር እናስገባዋለን። 398478 ነው። ከዛ ቬሪፋይ የሚለውን በተን ነካዋለን። ከዛ ፉል ኔም ይጠይቀናል። ፓስወርድ እና ኮንፈርሜሽን ፓስወርድ ይጠይቀናል። ፉል ኔም እናስገባለን። እና ፓስወርድ ኮንፈርሜሽናችንን እናስገባለን። ከዛ ክሬት አካውንት የሚለውን ነው የምንነካው። ክሬት አካውንት የሚለውን ከነካም በኋላ ቹዝ ዘ ራይት ፕላን ፎር ዮር ቢዝነስ ይላል። እዚህ ጋር 3 ፕላኖች አሉ፣ ቤዚክ፣ ስታንዳርድ እና ፕሪሚየም። ቤዚክ ፕራይሱ እዚህ ጋር 500 ብር በወር ነው። ይሄኛው ደግሞ 1000 ብር፣ ይሄኛው ደግሞ 2000 ብር በወር ነው። ቤዚኩ ላይ እስከ 5 ኦፕሬተር ማለት እስከ 5 ኦፕሬተር ክሬት ማድረግ እንችላለን። 5 ኦፕሬተር ማለት ካፌ ከሆነ አስተናጋጅ ሊሆን ይችላል እስካን የሚያደርገው ማለት ነው። ፔመንቶቹን ፋርማሲ ከሆነ ኦር ኤኒ ቢዝነስ ከሆነ እስካን የሚያደርጉት ኦፕሬተሮች ይባላሉ። በቤዚክ ፕላኑ ላይ እስከ 2500 ቬሪፊኬሽኖችን በወር እናገኛለን። ስታንዳርድ ፕላኑ ላይ ደግሞ እስከ 5000 ቬሪፊኬሽኖች፣ ፕሪሚየም ፕላን ላይ ደግሞ እስከ 1000 ቬሪፊኬሽኖችን መጠቀም እንችላለን። እኔ ያው መጠቀም የምፈልገው ስታንዳርድ ፕላኑን ስለሆነ ስታርት ፍሪ ትሪያል ይላል። ለ3 ቀን ነፃ ነው፣ ፍሪ ትሪያል ነው ስላለው ይሄኛውን እነካለን። ከዛ እዚህ ጋር አድ ዮር ቢዝነስ ይለናል። ቢዝነስ ኔም እና ቢዝነስ አድሬስ ይጠይቀናል። ቢዝነስ ኔም ላይ አሁን ለምሳሌ የኔ አሃዶ ካፌ ሊሆን ይችላል። አድሬሴ ደግሞ መገናኛ አዲስ አበባ ኢትዮጵያ ብዬ ሞላዋለሁ። አድ ቢዝነስ አልኩት። አድ ቢዝነስ እንዳልኩት ቀጥታ ዳሽቦርዱ ላይ ነው የሚወስደን። ይሄው እዚህ ከላይ አሃዶ ካፌ ስታንዳርድ ፕላን ላይ ነው ያልኩት። እሱን ክሊክ ስናደርገው እንደዚህ አይነት ድሮፕ ዳውን ሜኑ ይመጣልናል። ሌላ ቢዝነስ አድ ማድረግ ከፈለግን ይሁን እዚህ ጋር አድ ቢዝነስ ብለን ኢዚሊ ሌላ ፕላን መርጠን ቢዝነስ መጨመር እንችላለን። እዚህ ጋር ዳሽቦርድ አለ። እዚህ ጋር የሚያሳየን ቶታል ቬሪፊኬሽን ይላል። ምን ያህል ቬሪፋይ ምን ያህል ጊዜ ቬሪፋይ እንደተደረገ ያሳየናል። ቶታል ሬቪኒው የሚለው ላይ እያንዳንዳቸው ቬሪፊኬሽኖች ምን ያህል ተደምረው ቶታል ሬቪኒውን ያሳያል። እዚህ ጋር ሪሜኒንግ መንዝሊ ቬሪፊኬሽንስ ነው የሚለው ምን ያህል ቀሪ ቬሪፊኬሽኖች ወይም ክሬዲቶች ሪሜን እንደሚያደርጉ ያሳየናል። እዚህ ጋር ኦፕሬተሮቻችን ኦፕሬተር ማለት አስተናጋጅ ሊሆን ይችላል። ፋርማሲ ከሆነ እዛ ቆሞ እስከ የሚያደርገው ፔመንቶቹ የሚያረጋግጠው እሱ ከሆነ ነጋዴው ሊሆን ይችላል። እነሱ ናቸው ማለት ነው። ቀጣዩ ሜኑ ያለው ሳይድ ባሩ ላይ ቬሪፊኬሽንስ ነው። ቬሪፊኬሽንስ ላይ ኤቭሪ ዲቴይል አሁን ምንም ቬሪፋይ ስላላረገን ነው ቬሪፋይ አድርጌ ያሳያችኋለሁ። ኤቭሪ ትራንዛክሽን ቬሪፋይ የተደረጉትን በቴብል መልኩ እዚህ ጋር እናገኘዋለን። ፊልተር ማድረግ እንችላለን ከፈለገን የዛሬን፣ የዚህ ሳምንት፣ የዚህ ወር፣ የዚህን አመት እንደፈለገን እዚህ ጋር ፊልተር ማድረግ እንችላለን። ወደ ኤክሴልም ደግሞ ኤክስፖርት ማድረግ እንችላለን። የዛሬን ዳታ፣ የዚህን ሳምንት ዳታ፣ የዚህን ወር፣ የዚህን አመት እና እንዳለ ጠቅላላ ዳታዎችን ኤክስፖርት ማድረግ ከፈለገን ከዚህ በተን ጋር ኤክስፖርት ማድረግ እንችላለን። ቀጣዩ ሴክሽን የሚሆነው ኦፕሬተር የሚለው ሴክሽን ነው። አሁን ምንም ኦፕሬተር ስለሌለን ባዶ ነው፣ ምንም ዳታ የለም። እዚህ ጋር እያሳየን አይደለም። አድ ኒው ኦፕሬተር የሚለውን እነካለን። ኦፕሬተር ክሬት ለማድረግ ማለት ነው። ከዛ የኦፕሬተር ኔም እና ፒን ይጠይቀናል። ኦፕሬተር ኔም ለምሳሌ ኢሳ ከሆነ ኢሳ ቀለዋለሁ እና ፒን 1 2 3 4 5 6 ሚል ፒን ክሬት ሰጠሁት። ክሬት ኦፕሬተር እለዋለሁ።
ክሬት ኦፕሬተር ስለው ይኸው ኢሳቅ የሚለውን ክሬት አድርጎታል። ኦፕሬተር አይዲ እና ስታተሱን። ከዛ እዚህ ጋር ደግሞ ዲሌት እና ብሎክ ኦፕሬተር ማድረግ እንችላለን። ኦፕሬተር አይዲውን እና ፒኑን በመጠቀም የአሪፍ ስካን ኦፕሬተር ሞባይል አፕ ላይ ሎጊን አድርገን እያንዳንዱ አስተናጋጅ ስካን ማድረግ ይችላል ማለት ነው። እሺ ቀጣዩ ሴክሽን ቢሊንግ ነው። ቢሊንግ ሴክሽንን ስንነካው እንደዚህ አይነት ፔጅ ይመጣልናል። እዚህ ጋር ከረንት ፕላናችንን ማየት እንችላለን። ስታንዳርድ ፕላን ላይ ነው ያለ ነው። ኤክስፓየር የሚያደርገው በዚህ ቀን ነው። ያለበት ስታተስ ደግሞ ትሪያል ላይ ነው። እዚህ ጋር ሪሜኒንግ የሚቀረው 3 ቀን ነው እዚህ ጋር ያሳየናል። እና የዚህን ወር ዩዜጅ ደግሞ ማየት ከፈለግን እዚህ ጋር እናያለን። አሁን እስካሁን እስካን ያደረኩት 0 አውት ኦፍ 5000 ነው። እዚህ ጋር ምን ያህል ኦፕሬተር እንደተጠቀምኩ ያሳየኛል። እዚህ ጋር ደግሞ ዩዜጆቹ መቼ ሪሴት እንደሚያደርግ በወር 2500 ከሆነ የሚፈቅድልን በወር 2500 ብቻ ነው ፓኬጁ ማለት ነው። ፕላናችንን ሪኒው ወይም ደግሞ ይሄ ካለቀብን በኋላ ሪኒው ማድረግ ከፈለግን ሪኒው ፕላን የሚለውን በተን ነካዋለን። ከዛ እዚህ ጋር ሴሌክት ቢሊንግ ሳይክል ይለናል። የ1 ወር ነው መክፈል የምንችለው የምንፈልገው ወይስ የ3 ወር ነው ወይስ የ6 ወር ነው ወይስ የ1 ዓመት ነው የሚለውን ያስመርጠናል። ያው የምንከፍልበት ቢሊንግ ሳይክል በበዛ ቁጥር ዲስካውንት ይኖራል ማለት ነው። አሁን ለምሳሌ የ3 ወር መክፈል ከፈለግን ምንከፍለው በወር 900 ብር ብቻ ነው። የ6 ወር መክፈል ከፈለግን ደግሞ በወር ምንከፍለው 800 ብር ነው። የ1 ዓመት መክፈል ከፈለግን ደግሞ ምንከፍለው በወር 700 ብር ብቻ ይሆናል ማለት ነው። ከዛ ፕሮሲድ ቱ ፔመንት የሚለውን ስንነካው ቀጥታ ወደ ቻፓ ዳይሬክት ያደርገናል ማለት ነው ፔመንት እንድንፈጽም። እዚህ ጋር በፈለግነው ፔመንት አማራጭ ቴሌብር፣ ሲቢ ብር፣ ኤምፔሳ በፈለግነው ስልክ ቁጥራችንን አስገብተን መክፈል እንችላለን ማለት ነው። ቀጣዮቹ ሴክሽኖች ሰፖርት እና ሴቲንግ ነው። እዚህ ጋር ለሰፖርት ያው ለሰፖርት ማንን ኮንታክት ማድረግ እንደምንችል ነው ኦፕሽኖች ያሉት። ስልክ ቁጥር አለ፣ ቴሌግራም አለ፣ ኢሜይል አለ። ቀጣዩ ሴክሽን ሴቲንግስ ነው። ሴቲንግስ ላይ ፕሮፋይላችን ኤዲት ማድረግ ከፈለግን ስልክ ቁጥራችንን፣ ፓስወርድ አፕዴት ማድረግ ከፈለግን እና አፒሪያንሳችንን ደግሞ ዳርክ ሞድ ነው ላይት ሞድ ነው የሚለውን መቀየር ከፈለግን እዚህ ጋር መቀየር እንችላለን ማለት ነው። በቀጣዩ ሴክሽን ደግሞ ሞባይል አፑ ላይ በዚህ ኦፕሬተር አይዲ እና ቀደም ክሬት ባደረግነው ፒን ሎጊን አድርጌ ስካን ሳደርግ አሳያችኋለሁ። እሺ የአሪፍ ስካን ኦፕሬተር አንድሮይድ አፕሊኬሽን ከፕሌይ ስቶር ላይ ዳውንሎድ ካደረግን በኋላ ኦፕን እንለዋለን። ኦፕን ካለው በኋላ ኦፕሬተር አይዲ እና ፒን ይጠይቀኛል። ቅደም ክሬት ያደረግነውን ኦፕሬተር አይዲ እና ፒን እናስገባለን። 748045 ነው የኔ ኦፕሬተር አይዲ። ፒን ደግሞ ከ1 እስከ 6 ነው የተጠቀምኩት። ሳይን ኢን እንለዋለን። ሳይኒንግ ካለው በኋላ እንደዚህ አይነት ስክሪን ያመጣልናል። እዚህ ጋር ካሉት ኦፕሽኖች ከቴሌብር፣ ከሲቢ ብር፣ ከአቢሲኒያ እና ከኤምፔሳ ተጠቅመን አንዱን ያሉትን ኦፕሽኖች ተጠቅመን ቬሪፋይ ማድረግ እንችላለን። አሁን ለምሳሌ እኔ ለሙከራስ በሲቢ ቬሪፋይ እያደረኩ ላሳያችሁ። ፔመንት የፈጸምንበት የመጨረሻው ስክሪን ወይም ደግሞ ኪዋር ኮድ የሚያሳየን ቦታ ላይ ከደረስን በኋላ ከፋዩ ሲቢ የሚለውን ምርጥና ከዛ ኪዋር ኮዱን ስካን እናደርገዋለን። ኪዋር ኮዱን ስካን ካደረግነው በኋላ እንደዚህ አይነት ስክሪን ያመጣልናል። እዚህ ጋር ፕሮቫይደሩ ሲቢ ነው፣ አማውንቱ 10 ብር ነው፣ ፔሩ ይሳቅ ነው፣ ፔር አካውንቱ ይሄ ነው፣ ሪሲቨሩ ሚልኪያስ ነው። ሪሲቨር አካውንቱ አለ፣ እዚህ ጋር ትራንዛክሽን ነምበሩ አለ፣ ትራንዛክሽን ዴት ኤንድ ታይም አለ። ከዛ በኢትዮጵያም ዴት ኤንድ ታይም ያሳየናል፣ ሪዝን እና ስታተሱን ያሳየናል። ከዛ ከታች ሁለት ኦፕሽኖች አሉ፣ ደን እና አድ ቲፕ የሚል አለ። እስከሚያደርጉት አስተናጋጆች ከሆኑ ቲፕ ካላቸው ኢዚሊ እዚህ ጋር አድ ቲፕ ብለው የቲፓቸውን አማውንት አስቀምጠው ማርክ ያደርጉታል። ከዛ ማኔጀሩ ኢዚሊ አክሰስ ያደርገዋል ማለት ነው። አሁን ደል በለውና ሴቭ ላድርገው። ደን ካልኩት በኋላ ፔመንት ሴቭ ሰክሰስፉል ያለኝ ከታች ከዛ እዚህ ሂስትሪ የሚለው ታብ ላይ ሲሄድ እስካሁን ስካን ያደረኳቸው 2 ጊዜ ስካን አድርጌ ያለው ሁለቱም 10 ብር ነው ያመጣልኛል ማለት ነው። በቀጣይ ከዳሽቦርድ ላይ እንዴት ማኔጀሩ አክሰስ እንደሚያደርገው አሳያችኋለሁ። እሺ ቬሪፊኬሽን የሚለው ሴክሽን ላይ ስንሄድ
ይኸው እዚህ ጋር ያመጣዋል። ቅደም ስካን ያደረግ ነው። ኦፕሬተር ኔሙ ይሄ ነው። ሲቢኢ ነው። ፔመንት ሜተዱ ፔር ኔሙ የኛው ነው። አካውንት ነምበሩ አለ። ትራንዛክሽን ነምበሩ እና ዴቱ አለ። በኢትዮጵያም በግሪጎሪያን ካላንደርም አለ። አማውንቱ እዚህ ጋር አለ። ቲፑ ምንም አድ ስላላደረግን ዜሮ ነው የሚያመጣው። ደረሰኙ ማየት ከፈለግን ቪው ሪሲፕት የሚለውን በተን ነክተን ማየት እንችላለን። ሞር ደግሞ ዲቴይል የሆነ ዳታ ከፈለግን ይህንን ዳታ ወደ ኤክሴል ኤክስፖርት የሚለውና የዛሬን ዳታ ከፈለግን ኤክስፖርት እንለዋለን። ከዛ ወደ ኤክሴል ኤክስፖርት ያደርግልናል። እዚህ ጋር ሙሉን ዳታ ማየት እንችላለን እና ለሂሳብ ሰራተኞችም ደግሞ ቀላል ይሆናል። ፔመንት ሜተዱ አለ። ፔር ኔሙ፣ ፔር አካውንት፣ ሪሲቨር ኔሙ አለ፣ ሪሲቨር አካውንቱ አለ፣ ትራንዛክሽን፣ ፔመንት ዴት እና ፔመንት ዴት ኢትዮጵያን አለ፣ አማውንቱ እና ቲፑ አለ። ሙሉን እዚህ ጋር ኤክስፖርት አድርገን ለሂሳብ ለመስራት በኤክሴል ፕሪፈር የምናደርግ ከሆነ ኢዝሊ እዚህ ጋር እንደዚህ ኤክስፖርት አድርገን አክሰስ ማድረግ እንችላለን።